የተለየም ቃል ነበር። በእስልምና ውስጥ ጀነት በመሰረቱ ለወንዶች ብቻ ነው። ወንዶች የሚደሰቱባቸው 72 ደናግል ሴቶችና የወይን ወንዞች ውስጥ ይኖራሉ ተብሎ ይጠበቃል። አንዲት ሴት ጀነት ከተገኘች ለአንድ ወንድ ካለችው 72 ደናግል ሴቶች ውስጥ አንዷ ትሆናለች። በሆራይዘንስ ኢንተርናሽናል ያሳለፍኳቸው 3 ወራት በፍጥነት ካለፉ በኋላ ወደ ካሊፎርኒያ ተመለስኩኝ። ከነዚያ ክርስቲያኖች ጋር ጊዜን እንዴት እንደማሳልፍ እናፍቅና በጉጉት እጠብቅ ነበር። በጣም ጥሩ ሰዎች ነበሩ፣ ግን ሰውን እንደሚያመልኩ ኢየሱስ ክርስቶስን አምላክ በማለታቸው ደግሞ እጅግ በጣም ውስጤ ሊቀበለው ያልቻለ ጉዳይ ነበር። ያካፈሉኝ ነገር ሁሉ ወደ አእምሮዬ ይመለስ ጀመር። እስልምና ላይ ያለኝን እምነት መጠራጠር ጀመርኩ። ሰዎች እስልምናን ትተው በህልም በራእይና መጽሐፍ ቅዱስን በማንበብ ክርስቲያን መሆናቸውን የሚያሳዩ ብዙ ምስክርነቶችን ተመለከትኩኝ። ለራሴ እያሰብኩ ነበር፣ ይህ አምላክ በእውነት ሕያው ነው። የማመልከው አምላክ ሩቅ ነው፣ ግን አናግሮኝ አያውቅም። አላህ ይባላል፣ ግን ስለ እሱ ያለኝ በልጅነት መንፈስ ሳይሆን እኔ ባሪያ እሱ በልዕልና ያለ ጌታ እንደሆነ ነበር የማምነው የማስበው። እስልምናን ትቼ አንድና አንድ አምላክ የሆነውን አምላክ መፈለግ ጀመርኩኝ። ባዶና ዓላማ የለሽነት ተሰማኝ። ክርስቲያኖች ኢየሱስ ክርስቶስ ይወደናል፣ እሱ ስለ ኃጢአታችን ሞቷል እያሉ ይሰብኩና ያስተምሩኝ ነበር። ምን ማለት እንደሆነ አላውቅም ነበር እና ለምን ይወደኛል? ለምንስ ያፈቅረኛል? ለምንስ ደግሞ ስለኔ ኃጢአት እሱ ይሞታል? ስለዚህ የሚወደኝ ኢየሱስን የበለጠ ለማወቅና ስለ እሱም ለማጥናት ወሰንኩኝ። በየሳምንቱ ወደ አረብኛና እንግሊዝኛ አገልግሎት ወደሚሰጡ አብያተ ክርስቲያናት መሄድ ጀመርኩኝ። ኢየሱስ ማን እንደሆነና ስለ ራሱ የተናገረውን ለማየት መጽሐፍ ቅዱስን ማንበብ ጀመርኩ። እዚያም ኢየሱስ ክርስቶስ እንደ እኔ ሰው ነው፣ አምላክ አይደለም ወደሚል መደምደሚያ ነበር እየደረስኩት። ይሁን እንጂ ብዙም ሳይቆይ ከእስልምና እንደወጣው ስለ ክርስትና የበለጠ ለማወቅ መጽሐፍ ቅዱስን እያነበብኩ እንደሆነ ለጓደኛዬ ሲንቲያ ደወልኩላት። ከጓደኞቿ አንዱን አስተዋወቀችኝና ስለ መጽሐፍ ቅዱስ ጠየቁት። ለምን ኢየሱስ ክርስቶስን ታመልካላችሁ? ኢየሱስ ክርስቶስንስ አምላክ ለምንድን ነው የምትሉት? በማለት ጠየቁት። ኢየሱስ ልክ እንደ አንተና እንደ እኔ ሰው ነው። እሱ ነብይ ብቻ እንደሆነ ከነገርከኝ አሁን ክርስቲያን እሆናለሁ፣ ምክንያቱም የኢየሱስ ክርስቶስ ትምህርት ስለወደድኩት ነው አልኩት። እሱም ኢየሱስ አምላካዊ ባህሪና ሰብአዊ ባህሪ ያለው አምላክ ነው አለኝ። ኢየሱስ አምላክ ካልሆነ ክርስትናችን ምንም ፋይዳ የለውም። ማንም ሊያድነን ከመከራም ሊያወጣን አይችልም። ሁላችንም ኃጢአተኞች ነን። እናም አዳኝ፣ ፈዋሽ፣ መድኃኒት እንፈልጋለን። ኢየሱስ ክርስቶስ በመስቀል ላይ በመሞትና እንደገና ከሞት በመነሳት ከኃጢአታችን አድኖናል። ኃጢአት በአንድ ሰው በአዳም በኩል ወደ ዓለም ገባ። ኃጢአት ወደ ሞት ይመራል። እናም ሞት በሰው ሁሉ ላይ ደረሰ። ሁሉም ኃጢአትን ሰርተዋልና ፍጹምና ቅዱስ አምላክ ክብሩም እያለ ማብራራቱን ሲቀጥል እንዲህ አልኩት፣ እሺ እግዚአብሔር ሊያድንህ ከፈለገ እኛንም እንደዚያው ያድነናል። ለምንድነው እግዚአብሔር ሕፃን የሆነው? ከዚያም ሰዎች እግዚአብሔርን በመስቀል ላይ ገድለዋል። ይህ ለእኔ ምንም ትርጉም የለው፣ ልቀበለውና ላምነው የማልችለው ጉዳይ ነው አልኩት። ከዚያም እሱ አንድ ምሳሌ ሰጠኝ። እንዲህ አለ፣ አንድ በጣም አስፈላጊ ወደሆነ ስብሰባ ለመሄድ አስበሽ ልጅሽ ጉድጓድ ውስጥ ሲወድቅ አየሽ። እሱን